አድማጮች አሁን ደግሞ ስለ ወረቀት ገንዘብ አጀማመርና አሁን የደረሰበት ደረጃ በጣም አጠር ባለ መልኩ እና ከገንዘብ ጋር ከዚህ ከወረቀት ገንዘብ ጋር ተያይዞ የሚነሱትን መሰረታዊ የኢኮኖሚክ ጥያቄዎችንም አብሬ ዲስከስ አደርጋለሁ ማለት ነው። እንግዲህ የወረቀት ገንዘብ በመገበያያነት መዋል የጀመረው ቀደም ብሎ በቻይናም እንደነበረ ይጠቀሙ እንደነበረ ያው አሁን ባለው ደረጃ ሳይሆን ወረቀትን እንደ ገንዘብ ሪፕሬዘንት የሚያደርግ ወረቀት ይጠቀሙ እንደነበረ በታሪክ ተጽፎ እናገኛለን። ይሁንና የወረቀት ገንዘብ በስፋት በገበያ ላይ መገበያ እንዲሆን ያደረገው አንደኛው ምክንያት አሁን የምናውቀውን አይነት የወረቀት ገንዘብን ለማዘጋጀት የሚያስፈልገው ወረቀት የማምረት ስራ ቴክኖሎጂው በጣም ርካሽ ያደረገው መሆኑ ሲሆን ከዚህ ጎን ለጎን በዓለም በተለይ በአውሮፓ በተነጻጻሪ በተፈጠረው አንጻራዊ ሰላምና ይህን ተከትሎ በመጣው የኢንዱስትሪያል አብዮት ማለትም የሰው ልጅን ጉልበት የሚተኩ ማሽነሪዎች መፈጠር ጋራ ተያይዞ ከፍተኛ ደረጃ ከአካባቢው ሁኔታ አንጻር የተስፋፋው የንግድ ልውውጥ እየጨመረ የመጣው የንግድ ልውውጥ የገንዘብ ልውውጥን ፈጣንና ቶሎ እንዲሁ የግድ በማድረጉ ምክንያት ነው የወረቀት ገንዘብ የተፈጠረው በግለሰቦች አበዳሪዎች ወይ ደግሞ ገንዘብ አስቀማጮች በአንድ በኩል ሲሆን በሌላ በኩል ደግሞ በመንግስታት ገዢዎች ነው። ያው ገዢዎች የምለው ብዙ ጊዜ ያው ስልጣን የያዙት ገዢዎች በጉልበት ያው ከንጉሳዊነት ጋር ተያይዞ በጉልበት አካባቢውን የሚያስተዳድሩ በመሆናቸው ምክንያት ነው። ስለዚህ እንደ ሁኔታው መንግስት ስል ገዢዎች ማለቴ ነው። በጉልበት ስልጣን የያዙት ማለቴ ነው። እንግዲህ የወረቀት ገንዘብን አተው መስጠት በታሪክ ጀማሪ ተብለው የሚታወቁት በተለምዶ የወርቅ አንጣሪዎች በኋላ ባንክ ተብለው የሚጠሩ ናቸው። አበዳሪዎች ናቸው ቤዚካሊ። እና እንግዲህ እንዴት ሊመጣ ቻለ የሚለውን ብናስብ እንግዲህ በታሪክ እንዳነበብኩት ያው በእጃቸው የሚገኘውን የወርቅ ወይ ደግሞ የብር ሳንቲም ወይ ደግሞ ባሩን የወርቅ ባሩን ወይም በአማርኛ ጥፍጥፍ በቤታቸው ከማስቀመጥ ይልቅ አንዳንድ ጊዜ ሰዎች እንዳይሰረቁ ወይም እንዳይጠፋባቸው የሚያምኑት ሰው ዘንድ በአደራ ማስቀመጥ የተለመደ ነው። ከጥንት ጀምሮ በጣም ውድ የሆኑ እቃዎችም ማለት ነው። እና እንደዚህ አደራ ተቀባዮች ደግሞ የወርቅ ሳንቲሙን ወይ ደግሞ የብር ሳንቲሙን ወይ ደግሞ የወርቅ ጥፍጥፉን ወይም የብር ጠፍጠፉን በአደራ ለማስቀመጥ ሲቀበሉ በምትኩ ደግሞ ለማስቀመጣቸው እነሱ ጋር ለመሆኑ በአደራ ማስረጃ ይሰጣሉ። ማለትም እንደ ዌርሃውሲንግ ስራ ማለት ነው። የሆነ ንብረት የሆነ ሰው ጋር ስታስቀምጥ በማስረጃነት እኔ ጋር ይሄ ንብረት አለ ብሎ ያንን ደረሰኝ ይሰጣል ማለት ነው። እና ያው አስቀማጮቹ ልክ ነው በማዘን ዕቃ ስታስቀምጥ በመጋዘን የሰዎችን ዕቃ ስታስቀምጥ ለመጋዘን ለሚጠቀሙበት ኪራይ እንደምታስከፍሉ ሁሉ የወርቅ ወይ ደግሞ የብር ዕቃዎቻቸውን ዲፖዚት ሲያደርጉ ወይ ደግሞ አደራ ሲያስቀምጡ ለአስቀማጮች ልክ ለመጋዘን ባለቤት እንደሚከፈለው ኪራይ ከፍላሉ ማለት ነው። ይከፍሉ ነበረ። እናም ይሄ የወርቅ ሳንቲሙን ወይ ደግሞ ጥፍጥፉን ያስቀመጠውን የሚወክለውን ደረሰኝ ይዞ ወደ እነዚህ አስቀማጮች ዘንድ ሄደ የወርቅ ጥፍጥፉን መውሰድ ይችላል ማለት ነው። ደረሰኙ እዛ ያለውን ወርቅ ይወክላል ማለት ነው። እና ሰዎች የሆነ ሸቀጥ ለመግዛት በፈለጉ ጊዜ ወደ አስቀማጩ ሄደው የወርቅ ወይም የብር ሳንቲሙን ይረከቡና ከዛ ሄደው የሚፈልጉትን ሸቀጥ ይገዛሉ። እንደዛ ደግሞ ገንዘባቸውን በወርቅ የተቀበሉት ሸጠው በወርቅ የተቀበሉ ደግሞ ያስቀምጣሉ። ያው ከደህንነቱ አንጻር ማለት ነው። ነገር ግን በየጊዜው ወርቁን፣ ብሩን፣ ሳንቲሙን ከማውጣትና መልሶ ከማስገባት እንግዲህ የወርቅ ሳንቲም የብር ሳንቲም ያልኩት እንግዲህ የሚታተሙት በዋነኛነት በፊት የነበሩት
ባለፈው ፕሮግራሜ እንዳስቀመጥኩት መገበያያዎች እውነተኛ ወርቅ ወይ ደግሞ ብር ነው። ዋጋ ያላቸው ጠቀሜታ ያላቸው ናቸው። ስለዚህ መንግስት ገዢዎች የማተሙን ስራ ሚንት የማድረጉን ስራ በሞኖፖሊ ቢይዙም ያው አትሞ ለመገበያያ የሚያውሉት እነዚህን ሳንቲሞች ነው። ከውድነታቸው አንጻር ወርቅ ለትላልቅ ትራንዛክሽንስ፣ ብር ደግሞ መለስ ላሉ አነስተኛ ትራንዛክሽኖች ይሆናል። በሂደት ደግሞ ኮፐርም ምናምንም ይጠቀማሉ። ዞሮ ዞሮ እነዚህ ከመሬት ውስጥ ማይን ተደርገው ተቆፍረው ቀልጠው የሚዘጋጁ የጠቀሜታ ዋጋ ያላቸው የተከበሩ ማዕድናት የሚባሉ ውድ ማዕድናት ናቸው እና እነዚህ ናቸው መገበያያ የነበሩት ማለት ነው። በትንሹ ተቆርጠው ባለፈው እንዳስቀመጥኩት። እናም ምንድነው እየሆነ የመጣው? እነዚህን የወርቅ ሳንቲሞች ወይ ደግሞ የብር ሳንቲሞችን በየጊዜው ወደ አስቀማጩ ሄዶ ከማውጣት እና ለገበያ ከማዋል ከአስቀማጩ ጋር በሚያደርጉት ስምምነት ደረሰኙን ይዞ ለሚመጣ ሰው ወርቁን ወይ ደግሞ ብሩን እሰጠዋለሁ ስለሚል እነዚህ ሰዎች ደረሰኙን እቃ ለመግዣ መለዋወጥን ይዘው መጡ ማለት ነው። ወርቁን በዛ አስቀማጭ ውስጥ ገንድ ያስቀመጡት ሰዎች ሄደው ወርቁን አውጥተው እቃ ከመግዛት ይልቅ ደረሰኙን እንደ ብር እንደ ገንዘብ በመጠቀም ደረሰኙን ለሻጩ ይሰጡታል። እቃውን ይወስዳሉ። ሻጩ ደግሞ ያንን ደረሰኝ ይዞ አስቀማጩ ዘንድ ይሄዳል። አስቀማጩ ወርቁን ወይ ደግሞ ብሩን አውጥቶ ይሰጠዋል ማለት ነው። ይሄ እንግዲህ አንደኛ የንግድ ግንኙነቱን ያሳልጠዋል። የገዢና የሻጭን ድካምና እንትን ይቀንሰዋል፣ ያቃልለዋል፣ ፈጣን ያደርገዋል። ሌላው ወረቀት ከሴኩሪቲ አንጻር ወረቀት ነው፣ ምንም አይደለም። ለመያዝም ለማጓጓዝም ቀላል ነው እና ስለሆነም ተመራጭ አድርጎታል በገበያ ውስጥ ማለት ነው። እና በዚህ መልኩ ቀስ በቀስ ይህ አስቀማጮች የሚሰጧቸው ደረሰኞች እንደ ገንዘብ እንደ መለዋወጫ ሲሆኑ ቀስ በቀስ እያደገ ሄደ ማለት ነው እንደ ገንዘብ ይመጠቀሙ። እናም ለምሳሌ ወርቁን ዲፖዚት ያደረኩት እኔ ብሆን ይህንን ደረሰኝ ልክ እንደ ወርቁ ለምገዛው ዕቃ መክፈያ አድርጌ ልጠቀምበት እችላለሁ። ያ ደረሰኝ ወደ ባንኩ ሳይሄድ ከነጋዴ ወደ ነጋዴ እየተቀያየረ የንግድ ግንኙነቱን ሊያሳልጥ ይችላል ማለት ነው። በየጊዜው ወደ ወርቁን እየመነዘርኩኝ ይሄዳለሁ። ይሄ አድካሚ ስራ ነው። ይሁንና ወርቁን የምፈልገው ዕቃ ለመግዛት ሳይሆን ያስቀመጥኩትን ወርቅ የምፈልገው በሌላ መልኩ ለመጠቀም ሲሆን ከባንክ አወጣዋለሁ ወይ ደግሞ ካስቀማጩ ዘንድ ወርቁን አወጣዋለሁ። ማለት ለሌላ ዓላማ ለመጠቀም የሚፈልገው ስል ለምሳሌ ወደ ሌላ ሀገር ለመሄድ የሚፈልጉ ከሆነ ወደ ሌላ ሀገር ሲሄዱ እዛ ሀገር የዚህ ሀገር ያለውን ባዳር አስቀማጭ ደረሰኝ አይቀበሉም። ስለዚህ የግድ ወርቁን ይዞ ነው እዛ ወይ ደግሞ ብሩን ይዞ ነው ሄዶ መነገድ የሚችለውና የግድ ወርቁን ዊዝድሮ ያደርጋል። ወይ ደግሞ ወርቅም ብርም እንዳልኩት ለማጌጫነትም ለሌላም ለጥርስም ይሆናልና ለዚህም ዓላማ ለማዋል ሲፈልጉ አቅልጠው ለመስራት ሊወስዱት ይችላሉ ማለት ነው። አለበለዚያ በሀገር ውስጥ እዛው በዛው ከሆነ ገንዘቡን ለመለወጥ ዕቃ ለመግዛት የሚጠቀሙበት ከሆነ ለምን ወርቁን ያወጣሉ? በደረሰኙ ይገለገላሉ ማለት ነው። ልክ እንደ ዶላር ማለት ነው። አሁን ለምሳሌ እኛ ሀገር ኢትዮጵያ ውስጥ ኢትዮጵያ ብር በገበያ ላይ ልውጥ ለማድረግ የሚያስችል ነው። ስለዚህ ዶላር አያስፈልግም። ነገር ግን ውጭ ሀገር ሄዶ ዕቃ ለመግዛት የኢትዮጵያ ብር ስለማይሰራ የግድ የዛ ሀገር ገንዘብ ያስፈልጋል ወይ ደግሞ ዶላር ያስፈልጋል። ስለዚህ የግድ ሌላ ሀገር ሄጄ ዕቃ ለመግዛት ዶላር ስለሚያስፈልገኝ ዶላሩን ለውጬ ነው የሚሄደው። ዶላሩን ከባንክ መንዝሬ ነው የሚሄደው ማለት ነው። ልክ እንደዛ ሁሉ ወርቁ በደረሰኙ ተመንዝሮ ሌላ ሀገር ሄዶ ይገዛበታል ማለት ነው። እንግዲህ የወርቅም የብር ሳንቲም ካሽ ነው የሚባለው። ቤዚካሊ ካሽ የሚለው ቃል የሚወክለው ይሄንን ነው። በአማርኛ ጥሬ ገንዘብ እያልን የምንጠራው ለመገበያያ እንደሚሆነው ሁሉ ወርቅ እነዚህ ሳንቲሞቹ ሃርድ ኮይኖቹ በሂደት እንግዲህ እነዚህ ወርቁ ለመቀመጡ የሚሰጡት ደረሰኞችም መገበያያ ሆኑ ማለት ነው፣ ገንዘብ ሆኑ ማለት ነው። ገንዘብነታቸው ግን ያው ሃርድ ኮይኑን ስለሚወክሉ ነው። በማንኛውም ጊዜ በሃርድ ኮይኑ ሃርድ ኮይን ማለት በወርቅ ወይ ደግሞ በብር ሳንቲም የሚለወጡ ስለሆነ ነው። የዛ ወኪል ናቸው፣ ሰብስቲቲዩትስ ናቸው፣ በራሳቸው ገንዘብ አይደሉም። ነገር ግን ያንን ስለሚወክሉ ሰዎች በመገበያያነት ይቀበሏቸዋል። ምክንያቱም ያንን ደረሰኝ የያዘ ሰው ሄዶ በወርቅ
ወይ ደግሞ በብር ሳንቲም ኮንቨርት ማድረግ ስለሚችል፣ ስለዚህ በእምነት በካሽ ይለዋወጣሉ ማለት ነው። ወይም ለምሳሌ ያህል እኔ ሻጭ ብሆን የደረሰኙን ስቀበል ደረሰኙን እዚህ እዛ አስቀማጩ ዘንድ ሄጄ ቀይርልኝ ከምለው አንድም ዝም ብዬ ደረሰኙን ሌላ ዕቃ መግዣ አውለዋለሁ፣ ወይም ደግሞ እምነት የሚጣልበት ከሆነ ያደረሰኝ ሌላው ጋዥ የሚቀበለው ከሆነ እገዛበታለሁ። አለበለዚያ አስቀማጩ ዘንድ ሄጄ በእኔ ስም አዙርልኝ እለዋለሁ። ደረሰኙን በእኔ ስም ያዞርልኛል። ማን ነው ወርቁን ወይ ደግሞ ብሩን የተቀመጠውን በእኔ ስም ያዞርልኛል ማለት ነው። በዚህ መልኩ ነው እንግዲህ ይሄ ደረሰኝ ቀስ በቀስ እየተለመደ በገበያ ላይ መገበያ እየሆነ የመጣው እና በአንድ ቀን አይደለም፣ በሂደት ነው ቀስ በቀስ እየተለመደ የመጣው ማለት ነው። እና ከዚህ ጋር ተያይዞ አስቀማጮች ለእነዚህ ሰዎች የሚሰጧቸው ደረሰኝም ለገበያ የሚውል መሆኑ እየተሻሻለ መጣ ማለት ነው። የደረሰኙ አይነት እየተቀያየረ ለንግዱ በሚያቀላጥፍ መልኩ እና የባንክ ኖት የሚባለው ይሄው ዲፖዚተሮች የሚሰጡት ደረሰኝ ነው። በኋላ ባንክ ኖት የሚባለው አሁን ለምሳሌ የኢትዮጵያ የባንክ ኖት አሁን ገንዘብ አይደለም፣ ይሄ ብር አይደለም። የአሜሪካ የባንክ ኖት የሚባለው ዶላር አይደለም። ስለዚህ አሁን ባንክ ኖት ማለት ድሮ እያንዳንዱ ባንክ የሚሰጠው ደረሰኝ ነው። ባንክ ኖት በኋላ ባንክ ኖት የተባለው እና ይሄ ባንክ ኖት ወይ ደግሞ ደረሰኝ በየጊዜው እየተሻሻለ መጣ ማለት ነው። ማለትም አሁን እንደምንጠቀምበት ብር የሚወክለው የወርቅ ሳንቲም መጠን በወረቀቱ ላይ ይጻፋል ማለት ነው። 1 ብር፣ 5 ብር፣ 10 ብር በሚል በብር ወይም በዶላር ላይ ተገልጾ እንደምንመለከተው ዲፖዚቱን ለሚያስቀምጡ ሰዎች በዛ መልኩ ይሰጣቸዋል። ልክ እኛ እንደምንፈልገው ማለት ነው። አሁን አይደለም ለምሳሌ ስመነዝር ማለት ነው የሆነ ሳንቲሞች ሲል መነዝር ግማሹን ባለ 5 ብር አድርግልኝ፣ ባለ 10 ብር፣ ባለ 1 ብር አድርግልኝ እንደምለው አስቀማጮቹም በዚህ መልኩ ዲዛይን አድርገው ደረሰኞቻቸውን ወይ ደግሞ የባንክ ኖት የሚባለውን አስቀማጮቹ ባንኮች የምንላቸው ካሁን በኋላ በዚህ መልኩ ደረሰኙን ይሰጣሉ ማለት ነው። ሰው በሚፈልገው መልኩ ለማቀላጠፍ ለትላልቅ ግዢዎች የሚሆን ትላልቅ ኖት፣ ለትናንሽ ግዢዎች የሚሆን ትናንሽ ኖት 1 ብር 2 ብር እንደሚባለው ማለት ነው። እና እነዚህ ቁጥሮች በወረቀቱ ላይ ያሉ ቁጥሮች የሚያልኩት ለምሳሌ 5 ሳንቲም ካለ 5 ሳንቲም የሚል በወረቀቱ ላይ ከተጻፈ ለምሳሌ እንበልና 5 ብር ካለ 5 ብር 5 ብሩን የብሩን በአውንስ ይሁን በግራም ይሁን በሚወክል መልኩ ይሰጧቸዋል ማለት ነው። ያንን ይዞ የሄደ ሰው ተቀይሮ ይሰጠዋል ማለት ነው። እናም የተለያዩ ባንኮች የየራሳቸውን የባንክ ኖት አትመው ይሰጡ ነበር። አሁን የተለያዩ መንግስታት የየራሳቸውን መገበያያ ኖት እንደሚያትሙት ማለት ነው። ይሄ ነው እንግዲህ የወረቀት ገንዘብ አመጣጡ መጀመሪያ ማለት ነው። ሌላው አይነት የወረቀት ገንዘብ የሚባለው አሁን ቼክ ብለን የምንጠቀምበት አይነት ነው። እዚህ ላይ ቼኩ ላይ ገንዘቡን መጠን የሚጽፈው ቼኩን የተቀበለው ሰውዬ ነው። ይሄን ያህል ብር ብሎ ይጽፋል። ከዛ በኋላ በዛ መሰረት ቼኩን የያዘ ሰው የባንኩ ስለሆነ ባንኩ ጋር ሲሄድ ወረቀቱን ሲቀበል የወርቅ ሳንቲም መንዝረው ይሰጡታል ማለት ነው። ስለዚህ በፊት የባንክ ኖት የምንለው ፕሮፐር አሁን ብር የምንለው ገንዘብ የምንለው ድሮ ወደ ወርቅ ይመነዘር ነበር። ልክ እንደ ቼክ ሄዶ ካሽ እንደሚመነዝረው አሁን ሁለቱም ቼክም የባንክ ኖትም ሄደው ወርቅን ሪፕሬዘንት ይቀይሩ ነበር ማለት ነው። የወርቅ ሳንቲም ሃርድ ኮይንን ይቀይሩ ነበር ማለት ነው። እንግዲህ እነዚህ ሁለቱም እንግዲህ በነጋዴ ባንኮች የተፈጠሩ የወረቀት ገንዘብ ናቸው። ይሁንና መገበያ ገንዘቡ የቱ ነው? ሃርድ ኮይኑ ነው። ማለትም የወርቅ የብር ሳንቲም ወይ ደግሞ ካሽ የሚባለው ጥሬ ገንዘቡ ነው። ሀብቶ ያለው ንብረትነቱ ያለው እዛ ላይ ነው። ወረቀቱ ወይ ደግሞ የባንክ ኖት ወይ ደግሞ ቼክ ብንለው ያን እዛ ያለውን ባንክ ውስጥ ያለውን የተቀመጠውን ሀብት የሚወክል ደረሰኝ ነው እና ሁለቱም ገበያ ላይ ያገለግሉ ነበር ማለት ነው። ካሹ ማለት ጥሬ የወርቅ ሳንቲም እና የብር ሳንቲም ጎን ለጎን ደግሞ ይሄን በባንክ የተቀመጠውን ደረሰኝ የሚወክሉ በገበያ ላይ እንደ መለዋወጫ ያገለግላሉ ማለት ነው። እንደዚህ ነው የጀመረው። ለምሳሌ እንበልና በእያንዳንዱ ሰው እንግዲህ በአንድ ሀገር ያለ ካሽ አማውንት ኦፍ ካሽ ማለት በእያንዳንዱ ሰው ያለ ገንዘብ ማለት ነው። የዛ ድምር ነው ቶታል ካሽ የሚባለው ማለት ነው። እና እንበልና በተወሰነ አካባቢ የሚኖሩ ሰዎች በእጃቸው ያለው ካሽ 3000 የወርቅ ጥሬ ገንዘብ ነው፣ የወርቅ ሳንቲሞች ናቸው እንበል። ባንኮች ደግሞ 300
ጥሬ ገንዘብ የወርቅ ሳንቲም አሏቸው። በጠቅላላው 3300 የወርቅ ሳንቲም አለ ማለት ነው። 3000 በእያንዳንዱ ሰው እጅ ያለ ነው። 300 ደግሞ በአስቀማጮች ዘንድ ያለ ነው። አሁን ሰው ሊበደር ሲመጣ ባንኮች ይህን 300 የወርቅ ሳንቲም በቀጥታ በመስጠት ወይም ደግሞ በ300 የወርቅ ሳንቲምን የሚወክል ቼክ ወይ ደግሞ ደረሰኝ ቀደም ብያልኩት በመስጠት ሊያበድሩ ዕዳቸውን ሊከፍሉ ይችላሉ። እንዳልኩት ነገር ግን ለደህንነቱ ቢሆን ሁሉም ስለሚፈልገው ባንኮች በእጃቸው የሚገኘውን 300 የወርቅ ሳንቲም ሲያበድሩ የወርቅ ሳንቲሙን እጅ በእጅ ከመስጠት ይልቅ የብድር ደረሰኝ ለተበዳሪዎች ይሰጣሉ። አሁን ተበዳሪዎች ሲመጡ አክቹዋል ብሩን ከሚሰጡ ወርቅ ሳንቲሙን ከሚሰጡ ደረሰኝ ይሰጧቸዋል። በደረሰኙ የሚገበያዩ ምክንያቱም ደረሰኙ ኦልሬዲ አሁን በገበያው ላይ ተቀባይነት ስላገኘ ማለት ነው። ስለሆነም በገበያው 300 የወርቅ ሳንቲሞችን የሚወክሉ ደረሰኞች ወደ ገበያው ይገባሉ ማለት ነው። አሁን ስለሆነ በገበያው ላይ አሁን አክቹዋሊ በባንክ 300 በእያንዳንዱ ሰው እጅ 3000 ነው የነበረው አይደለም። አሁን ባንኮች ያንን የወርቅ ሳንቲም የሚወክል 300 ብር ሲሰጡ ወርቁ ዲፖዚት ሆኖ ያንን የሚወክል 300 ገበያው ሲገባ ነው ይሆናል 3300 ይሆናል። 3000 በአክቹዋል ካርድ ኮይን የሚወከል 300 ደግሞ በኖቱ በደረሰኙ በባንክ ኖት የሚወከል ይሆናል ማለት ነው። ያው በገበያ ላይ ያለው ገንዘብ ያው ስንት ነው? 3300 ነው ማለት ነው። ባንኮች የሚያበድሩትን ለመጨመርና ትርፋቸውን ለማሳደግ ከግለሰቦች ላይ መበደር ይፈልጋሉ እንበል። አሁን እንግዲህ በማበደር የሚገኘውን ጥቅም ስለሚያውቁ ወለድ ስለሚከፈላቸው፣ ስለሆነም ግለሰቦች በእጃቸው ያለውን የወርቅ ሳንቲም ወለድ እንሰጣቸዋለን እና አበድሩን ብለው ሲጠይቁ ለባንኮች እንበል በ6 በመቶ ዲፖዚት ወለድ ያበድራሉ። እንደዚህ አይነቱ ብድር ምን ይባላል? ታይም ዲፖዚት ይባላል። ታይም ዲፖዚት ማለት አበዳሪዎቹ በ6% ካበደሩ በኋላ ነገ ሄደው ገንዘብ ይመልስልኝ ብለው መጠየቅ አይችሉም። ታይም ዲፖዚት ማለት ለምሳሌ የዛሬ ዓመት መልሼ ኮሌክት አደርጋለሁ እስከዛ ድረስ 6% ትከፍለኛለህ ያኔ ኮሌክት ሳደርግለው ስለሚሉ በዚህ ጊዜ ውስጥ ባንኩ ያንን ዲፖዚት የደረገውን የወርቅ ሳንቲም ለሌላ ማበደር ይችላል። ምክንያቱም የወርቅ ሳንቲሙ በሱ እጅ ነው ያለው። ሰዎቹ አበድረውታል በ6%። ቀደም ብዬ ያልኩት ዲፖዚተርስ የሚያስቀምጡት አበዳሪዎች ሳይሆኑ ዲፖዚተርስ የሚያስቀምጡት እሱ ሌላ ነው፣ በኋላ እመጣበታለሁ። ይሄ ታይም ዲፖዚት የሚባለው ግን ወዲያውኑ ሊጠይቁት የማይችሉት ለምሳሌ ዓመት ከሆነ በዓመቱ 6 ወር ከሆነ በ6 ወር ጊዜ የሚጠይቁት ነው እንጂ ዛሬ አስገብተው ነገ ሊጠይቁት የማይችሉት ነው። ስለዚህ አበዳሪዎች ደግሞ እነዚህ ዲፖዚተሮቹ ተበዳሪዎቹ ባንኮች ለምሳሌ ያንን ገንዘብ በ9 በመቶ ለተበዳሪዎች ሲያበድሩ ደረሰኝ ይሰጣሉ። ስለዚህ አሁን 9 በመቶ ማለት እነሱ 3 በየመቶ ብሩ 3% 9% ሲያገኙ 6 በመቶን ለአበዳሪያቸው ሰጥተው 3% ትርፍ ያገኛሉ ማለት ነው። ስለዚህ አሁን ባንኮች የነዚህን 500 ከሰዎቹ የተበደሩትን በታይም ዲፖዚት የተበደሩትን 500 የወርቅ ሳንቲም የሚወክል የባንክ ኖት ደረሰኝ ለተበዳሪዎች ያበድራሉ። አሁን በጠቅላላ በገበያ ላይ መጀመሪያ ባንኮች የነበራቸውን 300 የወርቅ ሳንቲም የሚወክል ደረሰኝ ሰጥተዋል። ገበያ ላይ 300 የወርቅ ደረሰኝ አለ ብያለሁ፣ የባንክ ኖት። በሰዎች እጅ ደግሞ አክቹዋሊ 3000 ኮይኖች አሉ ማለት ነው። ጠቅላላ 3300 ናቸው። አሁን ባንኮች በ6% ወለድ ከፍላለሁ ስላሉ ሰዎች በእጃቸው ያለውን ካለው 3500 የሚያህሉ ወደ ባንክ መጥቶ በታይም ዲፖዚት ለባንኮች ያበድረዋል። ባንኮች ደግሞ በዚህ 500 ዲፖዚት በተደረገው በብድር በተበደሩት ልክ ሌላ ደረሰኝ የባንክ ኖት አትሞ ያበድራሉ። ስለዚህ በገበያ ላይ ያለው የባንክ ኖት ስንት ይሆናል? 300 መጀመሪያ፣ አሁን 500 800 የባንክ ኖት ደረሰኝ ይኖራል። በሰዎቹ ደግሞ ያለው ጥሬ ገንዘብ 2500 ይሆናል። ምክንያቱም 500ን ዲፖዚት አድርጓል በታይም ዲፖዚት። ስለዚህ 2500 ጥሬ ገንዘብ በገበያ ላይ እንደገና ደግሞ 800 የባንክ ኖት ይዘዋወራሉ። ስለዚህ 2500 እና 800 ሲደምሩ ያው ስንት ነው? 3300 ነው። በገበያ ላይ ያለው የገንዘብ መጠን አልጨመረም። ሌሎች ደግሞ አሁን እንዳልኩ ልመጣ ነው። በእጃቸው ያለውን ወርቅ ከመያዝ ይልቅ ዲፖዚት አድርገው ሲፈልጉ የሚያወጡት ዲፖዚት ያደርጋሉ ማለት ነው። ለምሳሌ 1000
የወርቅ ሳንቲም ዲፖዚት ያደርጋሉ። ቀደም ብዬ እንዳልኩት ለደህንነቱ፣ ለሴኩሪቲው እና ለማጓጓዙ ስለሚቀላቸው ዲፖዚት ያደርጋሉ። ዲፖዚት ሲያደርጉ ግን አሁን ታይም ዲፖዚት አይደለም፣ ይሄ ዲማንድ ዲፖዚት ይባላል። ማለትም ዛሬ ያስቀመጡትን ነገ ሄደው ኮሌክት ማድረግ ይችላሉ ማለት ነው። ስለዚህ ለነዚህ ደግሞ 1000 የወርቅ ሳንቲም ዲፖዚት ሲያደርጉ ለነሱ የባንክ ኖት ይሰጣቸዋል ባንኩ፣ ደረሰኝ ማለት ነው። ይሄ እንግዲህ ዲማንድ ዲፖዚት ይባላል። በማንኛውም ጊዜ መጥተው ኮሌክት የሚያደርጉት። ለዚህ ኢን ፕሪንሲፕል ወለድ አይከፈልም። ለዚህ ዲማንድ ዲፖዚት ባንኩ የባንክ ኖት ይሰጣቸዋል። ይሄንን ገንዘብ ይሄንን እንትን ለሌላ ሊያበድር አይችልም ባንኩ ለነዚህ ሰጣቸው ማለት ነው። ምክንያቱም ታይም ዲፖዚት እና ዲማንድ ዲፖዚት ልዩነት አላቸው። ታይም ዲፖዚት የዛሬ ዓመት ወይም የዛሬ 6 ወር መጥቼ ኮሌክት አደርገዋለሁ ስለሚል፣ ስለዚህ እስከ ዛሬ 6 ወር በገንዘቡ ለሌላ ሰው አበድሮ ሊያተርፍበት ይችላል ባንኩ። በዚህ ምክንያት የሚጨመር የገንዘብ መጠን የለም። አሁን ግን ታይም ዲፖዚት 1000 ሲሰጥ ይሄንን በዲማንድ ዲፖዚት 1000 የወርቅ ሳንቲም ሲቀመጥ ይሄን ባንኩ የማበደር መብት የለም። ምክንያቱም ነገ ሲመጡ ኬት አምጥቶ ይከፍላቸዋል። ነገ ናና ኮሌክት እናድርግ ሲሉ ማለት ነው። ስለሆነም አሁን ለዚህ ለ1000 የወርቅ ሳንቲም የባንክ ኖት አትመው ሲሰጥ ባንኩ ለአስቀማጮች ጠቅላላ 1800 የባንክ ኖት ገበያ ውስጥ ይዞራል። በኮይን ደግሞ በሃርድ ኮይን ደግሞ 1500 ይኖራል ወደ ባንክ ያልመጣ። ስለዚህ ገበያ ውስጥ 1500 የወርቅ ኮይን እና 1800 የባንክ ኖት መገበያያ ይሆናሉ ማለት እንዲህ ነው። ስለዚህ ለዚህ እንግዲህ ባንኮች 1000 ዲፖዚት ሲያደርጉ የወርቅ ሳንቲም ምን ጥቅም ያገኛሉ ካልን፣ ልክ ቀደም ብዬ እንዳልኩት የመጋዘን አከራይ እንደሚከፈለው በአደራ ላስቀመጡት የኪራይ ክፍያ ከአስቀማጮች ያገኛሉ ማለት ነው። ስለዚህ ገንዘብ በማስቀመጥ የሚገኝ ትርፍ አለ ማለት ነው ለባንኮቹ። ልክ መጋዘናቸውን የሚያከራዩ ሰዎች ገንዘብ ያገኙ የለ ትርፍ ያገኙ የለ ለኪራይ እያስከፈሉ፣ በተመሳሳይ መልኩ ኪራይ እያስከፈሉ ይኖራሉ ማለት ነው። ምንም ኮምፕሌክስ አይደለም። ልዩነቱ ይሄ የወርቅ ወይ ደግሞ ሳንቲም ዲፖዚት መሆኑ፣ ሌሎቹ ደግሞ ከወርቅና ሳንቲም ሌላ አይነት ዕቃ ዲፖዚት ነው በአደራ ስለሚያስቀምጡ ነው። ስለዚህ ለእነሱ ትርፉ ላይ ለውጥ የለውም ማለት ነው። ስለሆነም ለዲማንድ ዲፖዚት ልክ እንደ ዕቃ ሌላ እንደሚቀመጠው ኪራይ ያስከፍላሉ። ስለሆነም በዲማንድ ዲፖዚት የተቀመጠ ነው። አሁን ለምሳሌ አንድ ሰው በአደራ ይሄን ዕቃ አስቀምጥልኝ ያለውን አደራ ያስቀመጠው አውጥቶ ሌላ ሰው መስጠት አይችልም፣ ማበደር አይችልም። ምክንያቱም ነገ ስመጣ ከሌለ ይሄ ምን ይባላል? በእምነት ማጉደል ይጠየቃል። በአደራ አስቀምጥ ለተባለው አንደኛ ከኔ ኪራይ ይወስዳል፣ ፕላስ ደግሞ እንደገና ለሌላ ሰው ይሰጣል። እና እኔ መጥቼ ስጠይቅ ከሌለ እምነት ማጉደል ነው የሚባለው። እኔ የምለው አሁን በባንኮች እየተሰራ ያለውን በተጨባጭ መሬት ላይ እየተሰራ ያለውን ሳይሆን ትክክለኛውን የባንኪንግ መርህ ነው የምነግራቸው ያለሁት። በዲማንድ ዲፖዚት የተቀመጠ በማንኛውም ጊዜ ሄጄ ኮሌክት ላደርገው ስለምችል ያ ነገር ሁልጊዜም ቢሆን ባንክ ውስጥ ቁጭ ማለት አለበት፣ ወርቁ ማለት ነው። ዛሬ ያስቀመጥኩትን ከሰዓት ሄጄ ከነገ ሄጄ ስጠይቅ መስጠት አለበት። ካልጠይቀ ወንጀለኛ ነው የሚሆነው፣ እምነት ማጉደል ነው የሚሆነው። እናም እንዳልኩት በዚህ መልኩ 1800 የባንክ ኖት በየሰው ደግሞ 1500 የወርቅ ሳንቲም በድምር 3600 መገበያ አለ ማለት ነው። እንግዲህ በዚህ መልኩ እንግዲህ የባንክ ኖቱን የያዘ ሰው ገንዘቡን በጥሬ ገንዘብ ሊለውጠው ሲመጣ ወርቁን አውጥተው ይሰጡታል። በዚህ በገበያ ላይ እንደ ሁኔታው የወርቅ ሃርድ ኮይን ይበዛል። ምክንያቱም ወርቅ ሳንቲማቸውን ዊዝድሮ ያደረጉ ስለሚመጡ ዊዝድሮ ሲያደርጉ ሃርድ ኮይን ይበዛል። እንደገና ደግሞ ወርቁን እዛ ዲፖዚት ሲያደርጉ የወርቅ ኮይኑ በገበያ ላይ ያለው ይቀንስና የወረቀት ገንዘቡ መጠኑ ይጨምራል። ግን አጠቃላይ የመገበያያ ገንዘቡ መጠን አይጨምርም። አይነቱ መገበያያው አይነት ይቀያየራል እንጂ። እንግዲህ የወረቀት ገንዘብ አመጣጥ እንደዚህ ነው። በዚህ መልኩ እንግዲህ ባንኮች ወይ አንድም የራሳቸውን ገንዘብ ባንክ ኖት በብድር ይሰጣሉ፣ ወይም ዲማንድ ዲፖዚት የሚባለው እንግዲህ እንዳልኩት ይሰጣሉ ማለት ነው። ሁለቱም በመገበያ ላይ መገበያ ናቸው። ቼክም ሊሰጡ ይችላሉ፣ ገንዘቡን ላይ ሳያስቀምጡ ሊሰጡ ይችላሉ። እንግዲህ በዚህ ሂደት ዲፎልት ሊኖር ይችላል። ዲፎልት ማለት የተበደረ ሰው ከባንኩ የተበደረ ሰው ብድሩን ሳይመልስ ሊቀር ይችላል። ተበዳሪ ብድሩን ሳይመልስ ከቀረ ግን እነሱ ለመጀመሪያው አበዳሪያቸው በታይም ዲፖዚት ላበደሩት ያው በ6% እንከፍላለን ብሎ ላበደሩት የተበደሉትን ከነወለዱ መክፈል ግዴታ አለባቸው። ስለዚህ ይከፍላሉ።
መክፈል ካልቻሉ ኪሳራ ውስጥ ይገባሉ። ኪሳራ ንብረታቸው ተሽጦ እንዲከፍሉ ይደረጋል ማለት ነው። እንደማንኛውም ማለት ነው። ያው ተበዳሪ ካልተበደረ ተከሶ እንደሚከፍለው ማለት ነው። ያው በንግድ ዓለም ማትረፍና መክሰር አለ ማለት ነው። ስለዚህ ተበዳሪ ብድሩን ያልመለሰው ከአቅሙ በላይ በሆነ ምክንያት ሊሆን ይችላል። ወይም እንደ ማንኛውም አጭበርባሪ ገንዘቡን ለጊዜው በእጁ ካስገብቶ በኋላ ላይከፍል ይችላል። ስለዚህ ሪስክ ያለው ቢዝነስ ነው አይደለም። ተበዳሪ ሁልጊዜ የማይከፍልበት ምክንያት ከአቅሙ በላይ ስለሆነ ይችላል፣ ወይ ደግሞ ሌባም ስለሆነ ሊሆን ይችላል። ተበድሮ የማይከፍል ሊሆን ይችላል። በዚህ መልኩ ነው እንግዲህ የወረቀት ገንዘብ በነጋዴው የተጀመረው። ሁለተኛው የወረቀት ገንዘብ የተጀመረበት በገዢዎች አልኩት ደግሞ እንደዚሁ በገዢዎች ጀምሯልና በዚህ አንጻር በታሪክ የሚጠቀሰው በፈረንሳይ ሰሜን አሜሪካ ቅኝ ግዛት በነበረችው ኩቤች ገዢ የነበረው መሴ ሚውልስ ነው ተብሎ በታሪክን ተጽፏል። ምንድን ያደረገው መሴ ሚውልስ የኩቤክ ገዢ ከነጋዴዎች ያለበትን የመንግስቱን የካዝናውን የትሬጀሪውን እዳ የሚወስዳቸው አሉ አይደለ፣ በክሬዲት የሚወስዳቸው እነዚህን መክፈል የወርቅ ሳንቲም እጥረት ስለሚኖረው የካርታ መጫወቻ ካርዶች ላይ የተለያየ የፈረንሳይን ፍራንክን የሚወክሉ ቁጥሮችን በመጻፍ እዳውን በዚህ መልኩ ለመክፈል ለባለ ገንዘቦች ሰጣቸው፣ ባለ መብቶቹ ማለት ነው። ይሄን ይዛችሁ ስትመጡ አካውንት እንትን ካዝናዬ ውስጥ ወርቅ ሳንቲም ሲኖር ሰጣቸዋለሁ፣ አሁን ለጊዜው ይሄን ብሎ ይሰጣቸዋል። እነዚህ የሀገሪቱ ሜየር ወይ ደግሞ ከንቲባ የሰጣቸውን ይሄው ማስረጃ ብለው ለሌሎችም መገበያያነት ይሰጧቸዋል፣ ይቀበላሉ። ምክንያቱም ያንን ይዘው ሲሄዱ መሴ ሚውልስ ከመንግስት ወይ ደግሞ ገዢዎች ይሰጧቸዋል ነው ማለት ነው። በዚህ መልኩ መሴ ሚውልስ ጀመረ ይባላል። ሌላው በታሪክ የሚጠቀሰው በ1690 በማሳቹሴትስ ገዢ የተደረገው ነው። የማሳቹሴትስ ገዢ ወታደሮችን ሀብታም ከሆነችው ኩቤክ ዘርፎ እንዲመጡ ወታደሮችን ይልካል። ይሁንና ወታደሮቹ ተሸንፈው ይመጣሉ። እናም እነዚህ ወታደሮች ድሮም ቢሆን ደሞዝ የሚከፈላቸው በዝርፊያ ካመጡት ሀብት ላይ በሐራጅ ተሽጦ ከሚገኝ በመሆኑ አሁንም ምንም ይዘው ስላልመጡ የሚከፈላቸው አልነበረ። ይሁንና ክፍያቸው እንዲከፈላቸው ይጠይቃሉ። ሄደን ደክመናል፣ ወርደን ወጥተናል ብለው። የማሳቹሴትስ መንግስት ደግሞ ከነጋዴዎች ተበድሮ እንዳይከፍላቸው ነጋዴዎቹ ያው በየጊዜው ገንዘባቸውን እየተበደረ የማይከፍላቸውን አውቋ እናበድርም ይላሉ። እና የማሳቹሴትስ መንግስት ወደ 7000 የሚሆን ፓውንድ በወረቀት አትሞ ወደፊት ይህን ይዛችሁ ስትመጡ በወረቀት ከፍላችኋለሁ ከ3 ዓመት በኋላ እስከ 3 ዓመት ያዙት፣ ያኔ ገንዘቡን አክቹዋል ሃርድ ኮይን ሲኖርኝ ይከፍላቸዋል ወይ ይሰጣቸዋል። እነዛ ያንን ተቀብለው እንደ መገበያያ መዋል ጀመሩ ማለት ነው። በዚህ መልኩ መንግስታትም ገዢዎችም ተማሩ ማለት ነው። እንደዚህ የወረቀት ገንዘብ እያተሙ ለሰው ይሰጣሉ። በዚህ መልኩ ለጊዜው እዳቸው መክፈል የሚችሉበት ሁኔታ ስለተማሩ ቀጠሉበት ማለት ነው። ያው መንግስት ደግሞ ያው ጉልበት ስላለው ይቀበሉታል። ነጋዴዎች እምቢ ሊሉ አይችሉም። ወደፊት ትጠይቃላችሁ ያለ። ስለዚህ ይቺ አዲስ የገንዘብ ማግኛ የገንዘብ ፋብሪካ ተማሩ ማለት ነው። እና የወረቀት የገንዘብ ገዢዎች የገዢዎች ትሬጀሪ ግምጃ ቤት ገንዘብ ሚኒስቴር የምንለው እና ባንኮች የፈጠሯቸው ነው ማለት ነው። የባንክ ኖት ባልነበረ ጊዜ አበዳሪዎች የሚያበድሩት ጥሬ ገንዘብ ነው፣ የወርቅ የብር ሳንቲም። አሁን የባንክ ኖት የወረቀት ገንዘብ ስለመጣ ባንኮች በብድር የሚሰጡት ይሄን የወረቀት ገንዘብ ነው። ጥሬ ገንዘብ በሚያበድሩበት ጊዜ ያላቸውን እንጂ ሌላቸውን ሊያበድሩ አይችሉም። ጥሬ ገንዘቡን የወርቁን የብር ሳንቲሙን በእጅ ማስረከብ ስላለባቸው። አሁን ግን የባንክ ኖት በብድር ሲሰጡ ይህንን የባንክ ኖት ይዞ ለመጣ በጥሬ ገንዘብ እንከፍለዋለን ብለው ነው፣ በካሽ በሃርድ ኮይን። ስለሆነም ጥሬ ገንዘቡን ካሹን ሳይሆን እሱን የሚወክለውን ደረሰኝ ነው የሚያበድሩት። እና እንግዲህ ምንድነው የሚሆነው? እንግዲህ በተጨባጭ እና የሆነው ቀደም ብዬ እንዳልኩት የባንክ ኖቱን ይዘው የሚገኙ ሰዎች ሁልጊዜም ወደ ባንክ እየመጡ አይመነዝሩትም ብያለሁ። ያው በባንክ ኖቱ እዛው ንግዳቸውን ያቀላጥፋሉ። ሲፈልጉ ብቻ ነው ወርቁን ወይ ደግሞ ኖቱን ማነው ይዘው መጥተው የወርቅ ሳንቲም ወይ ደግሞ የብር ሳንቲም ከባንኩ የሚወስዱት። እና በዚህ መልኩ እንግዲህ ሁልጊዜም ቢሆን የወርቅ ኮይኑ ሃርድ ኮይኑ የብር ኮይኑ ሃርድ ኮይኑ እዛው ባንክ ነው የሚቀመጠው፣ አይንቀሳቀስም። አብዛኛው አይወጣም።
ስለሆነ በሂደት የባንክ ኖት ወደ ባንክ መጥቶ በጥሬ ጊዜ የሚቀይሩት ሁሉም እንዳልሆኑ አበዳሪዎች ይማራሉ፣ ለርን ያደርጋሉ። ያው ያለ ነው። እናም ከሰጡት ወይ ደግሞ ኢሹ ካደረጉት የባንክ ኖት ምን ያህል ወደ ባንኩ ተመልሶ እንደሚመጣ ያው በቀን በሚኖረው ልምዳቸው ይማራሉ ማለት ነው። ምን ያህሉ ሳይንቀሳቀስ እንደሚቀመጥ በሂደትም ኢሹ ካደረጉት ወይ ደግሞ አትመው ከሰጡት የባንክ ኖት ወደ ባንኩ በወርቅ ለመለወጥ ይመጣ እንበል ከ15 ከ20 በመቶ እንደሚሆን የሚሆነው እንደሆነ ይረዳሉ። የምሳሌ ነው። ከ10 ሊሆን ይችላል፣ 10% ሊሆን ይችላል፣ 15% ሊሆን ይችላል፣ 20% ሊሆን ይችላል። ኤኒዌይ ከ15 ከ20% ነው እንበል አንድ ባንክ የተረዳው እና ይሄ ሊሆን የሚችለው እንግዲህ በአንድ አካባቢ አንድ ብቸኛ ባንክ ኖሮ እሱ የሚሰጠው የባንክ ኖት ብቻ መለዋወጫ ሲሆን ነው። አብዛኛው ሰው እዛው ይቀመጣል። አብዛኛው ወርቁ አይነሳም ማለት ነው። እንግዲህ ከአንድ በላይ ባንክ ሲሆን በአንድ አካባቢ ነፃ ባንኪንግ ስራ ሲሆን እንደዚህ የመሆን እድሉ አነስተኛው። እኔ ወደፊት በዝርዝር እመለከተዋለሁ። አሁን እንግዲህ የወረቀት ገንዘብ ከመምጣቱ በፊት በገበያው እነዚህ ውድ ማዕድናት ናቸው። ሃርድ ካሽ ብያለሁ እና መገበያያው እነዚህ የወርቅ የብር ሳንቲሞች በሚሆኑበት ጊዜ የመገበያያ ገንዘቡ በገበያ መጠኑ የሚጨምረው ተጨማሪ ወርቅ ወይም ተጨማሪ ብር ከመሬት ተቆፍሮ ቀልጦ በገበያ መልክ ለመዘጋጀት ሲችል፣ ስለዚህ ከፍተኛ የራሱ ኮስት አለ፣ የፕሮዳክሽን ኮስት አለ። ስለሆነ በገበያው አትራፊ እስከሆነ ድረስና ሊመረት የሚችል ካለ ተጨማሪ ወርቅ እየተመረተ ወደ ገበያ በመግባት የወርቅ ዋጋ የሚረክስበት ሁኔታ ይፈጠራል። ተጨማሪ ወርቅ ማይን እየተደረገ ሲገባ እንደዚህ በመጨመሩ ለአጠቃላይ ማህበረሰቡ ምንም ጉዳት የለውም። ተጨማሪ ወርቅ በገበያው ላይ ገባ ማለት ሀብት ጨመረ ማለት ነው። ልክ የስንዴ ምርት በብዛት እንደሚመረተው ማለት ነው። የስንዴ ምርት በብዛት በመመረቱ ዋጋው ሲረክስ ሰዎች የስንዴ ምርት የመጠቀም አቅማቸው ይጨምራል፣ ስታንዳርድ ኦፍ ሊቪንግ ተሻሻለ ማለት ነው። በተመሳሳይ የወርቅ ምርት በገበያው ሲጨምር ከመገበያያ ገንዘብነት በተጨማሪ እንደ ሁኔታው የጌጥና ሌሎች ወርቅ ለአገልግሎት ለሚውሉባቸው በመዋል የስታንዳርድ ኦፍ ሊቪንግ ተሻሻለ ማለት ነው። ይሁንና ሃርድ ኮይን የተባለው የወርቅም ሆነ የብር ገንዘብ ዝም ብሎ ሊበዛ አይችልም። የስንዴ ምርት ዝም ብሎ ሊበዛ አይችልም። ምክንያቱም ከኮስት ኦፍ ፕሮዳክሽኑ በታች የሚሸጥ ሲሆን የዛን ጊዜ ይቆማል። ምክንያቱም ኪሳራ ነው የሚሆነው። የወርቅና የብር ምርትም እንደዛው ነው። ኮስት ኦፍ ፕሮዳክሽን አለው፣ ወጪ ያለው እሱን ለማምረት። ስለዚህ ገበያ ላይ ያለው ዋጋ ከዛ በታች ከሆነ ማምረቱ ያቆማል ማለት ነው። ለአምራቾቹ ለዚህ ማይነሮቹ የማያዋጣ ስለሆነ ዜን እዛ ጋር ያቆማል። የስንዴ ምርት መጠኑ የጨመረና ዋጋው እየረከሰ ሲሄድ መግዣ ዋጋው ኮስት ኦፍ ፕሮዳክሽን መሸፈን ሳይችል ሲቀር ያው ስንዴ መምረት ይቆማል። ለመክሰር ወጪውን ለማይሸፍን ስራ አይመረትም። በተመሳሳይ የወርቅና የብርም የማምረቻ ኮስት በታች እንዳይሆን ከሆነ ወርቅ አምራቾች ማምረት ያቆማሉ። የሚያተርፍ አይደለም ማለት ነው። እንደሚታወቀው ደግሞ የወርቅ የሆነ የብር ማምረቻ መጀመሪያ እንዳለው አይደለም። ወደፊት ውስጥ እየተገባ ሲሄድ ኮስት ኦፍ ፕሮዳክሽኑ እየጨመረ ስለሚሄድ እንዲያውም የማምረት ማርጂናል ኮስቱ እየጨመረ ስለሚሄድ የሚመረተው መጠንም ይቀንሳል ማለት ነው። ስለዚህ የዋጋ መርከሱን ውሱን ነው የሚሆነው በወርቅ መመረት። ከዚህ በተጨማሪ ደግሞ በአገልግሎት ብዛት ማነው በብዛት ሲመረት ወርቅም ሆነ ብር ሰዎች ለመገበያያ ሲያውሉት በጣም ዝቅተኛ የሚረክስ ከሆነ ለመገበያያ ከማዋል ይልቅ ወደ ጌጥነት ሊለውጡት ይችላል። ስለዚህ ከገበያው ይወጣል ወደ ጌጥነት ሲቀየር ማለት ነው። እየረከሰ ዋጋው ሲረክስ በጌጥነት መጠቀም የጠቀሜታ ዋጋው ከመገበያያነቱ የሚበልጥ ከሆነ ሰዎች በመገበያያነት ከመጠቀም ይልቅ በጌጥነት ይጠቀሙበታል። ስለዚህ ከገበያ መልሶ ይወጣል። ሶስተኛው ደግሞ እነዚህ ሳንቲሞች በጊዜ ሂደት እያረጁ እየተሻሹ እየጠፉ ምናምን መጀመሪያ የነበራቸውን ይዘት እያጡ ስለሚሄዱ ከመገበያያነትም በዌር ኤንድ ቴርም ይጠፉና ይወጣሉ። እነዚህ የሳንቲሙን መብዛት ይቆጣጠሩታል ማለት ነው። አሁን ከወረቀት ገንዘብ ጋር ይሄን አወዳድረን እንመልከተው። ቀደም ብያለሁ በገበያ ውስጥ ነዋሪዎች በእጃቸው ያለው የወርቅ ሳንቲም 3000 እንዲሁ በባንኮች ያለው የወርቅ ሳንቲም 300 ተደምሮ 3300 ሳንቲም ነው ብያለሁ። ባለፈው እንዳልነው ባንኮች በወርቅ ሳንቲም ፋንታ ወርቁን የሚወክል የባንክ ኖት በመስጠት ይሄ ተለምዶ የባንክ ኖትን መገበያ እንደሆነ ተመልክተናል። ይሄ በራሱ ጥሩ ነው ብያለሁ። ወርቅ ይዞ ከመጓዝ ወረቀቱን ይዞ መጓዝ ቀላል ነው። ከዚህ በተጨማሪ የወርቅ የብር ሳንቲሙ ዲቤዝ ይሁን አይሁን ዲቤዝድ ነው ብሎ ላስመዝን አላስመዝን ክብደቱን ልመልከት የሚል ጣጣም ይከለግላል። ምክንያቱም አሁን ደረሰኝ ብቻ ነው ያለው። ደረሰኝ
መጠኑን ምናምን አትወክል እንትን ቴክ አታደርገው። ደግሞ አይተህ ዲቤዝድ ነው እዚህ ውስጥ ነገር ተቀይሮ ሌላ ብረት ተቀላቅሏል ብለህ አትጨናነቅም።